ሰላም ቤተሰቦቻችን እንደምን አላችሁ? እኔ ደህና ነኝ፣ እናንተም ደህና እንደሆናችሁ አስባለሁ። በዛሬ ቪዲዮአችን እንዴት ነው ስልካችን እንደተጠለፈ ማወቅ የምንችለው እናም ከተጠለፈ እንዴት ነው ማስለቀቅ ወይም እንዳይጠለፍ ማድረግ የምንችለው የሚለውን በዛሬ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ይህ ወሳኝና ጠቃሚ መረጃ ነው፣ ሊያመልጣችሁ አይገባም። እስከ መጨረሻው ተከታትላችሁ ስልካችሁ ተጠልፏል ወይም አልተጠለፈም የሚለውን ቼክ ማድረግ ትችላላችሁ ማለት ነው። የዛሬውን ቪዲዮ እስከ መጨረሻው ተከታትላችሁ ከተመቻችሁ ሀሳባችሁን ኮሜንት ላይ ላይካችሁንም አሳዩኝ እና ቀጣይ ምን እንዲሰራላችሁ እንደምትፈልጉ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ቀጥታ ወደ ቪዲዮ የምንሄድ ይሆናል ማለት ነው። ቪዲዮአችን ጋር ስንጀምር የሚያስፈልገን ነገር ሌላ ምንም አፕሊኬሽን አይደለም፣ ዌብሳይትም አይደለም። ቀጥታ የሆነች ኮድ አለች ከታች አስቀምጥላችኋለሁ ወይም አሁን እንደምደውለው መደወያው ጋር ትሄዱና ኮከብ መሰላል 21 መሰላል ብላችሁ ትጽፋላችሁ። ኮከብ መሰላል 21 መሰላል ብላችሁ ትደውላላችሁ ማለት ነው። ለምሳሌ አሁን እየደወልኩ ነው። እዚህ ጋር የሆነ የሚያመጣልን መረጃ አለ። እዚህ ጋር እንደምትመለከቱት ኮል ፎርዋርዲንግ እና ቮይስ ዳታ ፋክስ ኤስኤምኤስ ምናምን ብሎ ያስቀምጥልናል ማለት ነው። እኛ የምንፈልገው ቮይስ ነበር። ቮይስ ጋር ለምሳሌ ስልካችሁ ተጠልፎ ቢሆን ስልካችሁ ሀክ ተደርጎ ቢሆን እዚህ ጋር የሚያስቀምጥላችሁ የስልክ ቁጥር ነበር ማለት ነው። ግን እዚህ ጋር አሁን እንደምትመለከቱት እኔ ጋር ምንም አይነት ስልክ ቁጥር አልተቀመጠም ማለት ነው። ይህ ደግሞ ስልኬ እንዳልተጠለፈ የሚያሳየኝ ማረጋገጫ ነው። እና ስልካችሁ ከተጠለፈ ቮይስ የሚለው ጋር ወይም የተለያዩ ሀገራቶች ሊሆን ይችላል። ለምሳሌ ኢትዮጵያ ያለ ሰው ከተለፋችሁ 251 ወይም 251 ብሎ የሚጀምር ስልክ ቁጥር ያስቀምጥላችኋል ማለት ነው። እዚህ ጋር የሚቀመጠው ቁጥር ስልካችሁን ሀክ አድርጎታል ወይም ተጠልፏል ማለት ነው። ስለዚህ በዚህ ወይ ቼክ ማድረግ ትችላላችሁ። በመቀጠል ደግሞ እንዴት አድርገን ነው ስልካችን ሀክ የተደረገውን ማስወገድ የምንችለው ወይም ማጥፋት የምንችለው? አሁንም መደወያው ጋር ውስጥ እዛው መሰላል 21 መሰላል ብለን እንደውላለን ማለት ነው። እንደዛ ብላችሁ ትደውላላችሁ። ከዛ በኋላ ይኸው እዚህ ጋር እንደምትመለከቱት ኮል ፎርዋርዲንግ ኢሬዝ ሰክሰስፉሊ ብሎ ያመጣልኛል ማለት ነው። ይሄ ደግሞ ቀደም ቮይስ የሚለው ቦታ ላይ የተቀመጠውን ስልክ ቁጥር ያጠፋላችኋል ማለት ነው። ምንም አይነት ነገር አይኖርም ማለት ነው። በዚህ ወይ ስልካችሁን የተጠለፈውን ቼክ ማድረግም ማጥፋትም ትችላላችሁ ማለት ነው። የዛሬው መረጃ እንደጠቀማችሁ ምንም ጥርጥር የለኝም ማለት ነው። ያልገባችሁ ነገር ካለ ድጋሚ ቪዲዮ እንዲሰራ የምትፈልጉ ከሆነ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።